እስቲ ቀና በለኝ መልስልኝ እንጂ ምን ደከመ በቃ ፈልገው መልስልኝ ምን እንደምፈልገው አይደለም አንቺ ተረጅኛ ነኝ ስራ ካልሰራ ምን ሆነ ልኖር ነው አይደለም ማለት ገለሃለሁ አይደለም አንቺ ሰላም ውድ የዩቲዩብ ቤተሰቦቼ እንደምንድናችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬ በመጀመሪያ ቪዲዮ መጥቻለሁ መጀመሪያ ቪዲዮ ነው እና ይሄን አዲስ ዩቲዩብ ቻናል ስለሆነ ገብታችሁ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ ሁኑ ከዚህ በላይ በጣም ብዙ ስራዎችን አሳያለሁ በጣም ብዙ ነገሮችን አብረን ከናንተ ጋር እንሄዳለን እንደ መጀመሪያ ቪዲዮዬ ዛሬ በጣም ደስ ያለኝ ቀን ነው ብቻ የመጀመሪያ ቪዲዮ እንሰራለሁ ግን መጀመሪያ ቪዲዮ የምሰራው ደግሞ በመንደነው አሰብኩና ለምን ሲስተርን ፕራንክ አላረጋትን ቢያሰው ይሄ የምታዩት እንግዲህ የሥራ ቦታችን ነው እዚህ ነው የሥራ ቦታዬና አሁን ደግሞ ለፋሲካ በጣም ብዙ ኦርደሮች አሉ እና በጣም ብዙ ኦርደሮች ስላሉ ሲስተርን ምን በየ ፕራንክ አረጋታለሁ መሰላችሁ ባይዜ እነሱም ሰራተኞቻችን አሉ ከነሱ ጋር ባይዜ ተፈካክረን ነው የምንሰራው እሷም አለች ከሷ ጋር እንሰራለን እሱም አለ አማን ይባላል እና ሁለቱ ሰራተኞቻችን ናቸው እና ምን ብለን ነው ቪዲዮ የምንሰራው ሲስተርን በጣም ብዙ ወርደል ለፋሲካ እጃችን ላይ ስላለ ስራ ማቆም እንፈልጋለን ነው የምንላት በቃ ከዚህ በኋላ ስራ እንሰራም ይሄ ስራ ሰልችቶናል በቃ ስራ የሚባል ነገር አንሰራም ምናምን ብለን በቃ ሲስተርን እናስጨልላታለን እስቲ ብቻ አሁን ሳይሆን ቦታ ሄዳለች ዛሬ ፊቴ ምናምን ጠይባታለሁ ከጧት ጀምሮ ሰላም አይደለንምና የተጨቃጨቅኳት ነው ያልኩትና ሲስተር ዛሬ ስትመጣ በቃ ከዚህ በኋላ ስራ አንሰራምኛ ስራ በቃ በቅቶናል እስካሁን ለምንድን ነው የምንሰራው ምናምን ብለን እንዴት ነው አማን እና ፕራንክ እናረጋታለን ዛሬ እንደዛ ብለን ነው የምንወጣው ሁለቱም ስራቸውን እየሰሩ ልክ ሶስት መጣ ሁለቱም ስራቸውን ያቆሙና በቁጭ ብለን ስራችንን ከዚህ በኋላ አንሰራም በቃ መልቀቅ እንፈልጋለን እንዳለን እስቲ የሲስተር ፊድባክ ደግሞ ምን ይሆናል የሚለውን በደንብ ማየት ፈልጋለሁ እና እስከ ቪዲዮ መጨረሻ ድረስ ሁላችሁ ማውራችሁን ቆዩ ይሄ አዲስ ዩቲዩብ ቻናል ነው ገብታችሁ ሰብስክራይብ በማድረግ የዩቲዩብ ቻናላችን ያርጉ ሰራውታችን እቺ ነው አንዳንድ ነገር የምትፈልጉ ካላችሁ ከቱት ባለ አልባሳት መሸመት ትችላላችሁ እንደምታዩት ቦላ አለ እዚህ ጋር በላይ ልብሶች አሉ ጋቢው አለ ምኑ አለ ገብታችሁ መሸመት ትችላላችሁ እዚህ ጋር ስልክ ቁጥር አስቀምጥላችኋለሁ ያው ሁለት ማስታወቂያ ነው የምሰራው ማስታወቂያም ነው ፕራንክም ነው እና ይሄን ቪዲዮ ታጨርሱ እንዳታሳልፉ ሰብስክራይብ አድርጉልኝ እባካችሁ ስወዳችሁ ጋይሶች አበረታቱኝ እባካችሁ ወዳችሁ አሁን እሷን ፊድባክ ተጠብቃለሁ ስልክ ደውላትና ምን እንደምትለኝ ይሰማለሁ ጋይስ እሺ ዛሬ አሁን እስቲ ከስራ ባልደረባዬ ጋር ነኝ እስቲ ምን ምትል ይመስልሻል ስታስቢው በጣም ነው የምደነግጠው ተደነግጣለች የምርሽ ነው ግን ሁላችንም ባይዜ ኮስተር ነው ማለት ያለበት በቃ ኮስተር ብለን ምን እንደምንለው ስራ በቃ እኔ መስራት አልፈልግም አቆመናል በቃ መስራት አንፈልግም ነው የምንለው እስቲ አንተስ ባይዜ ምን ታስባለህ አንተ ምን ምትል ይመስላል ያ ፌንት ምን ነቅልህ መስሎኝ ወረ በቃ አስብ ስራ የተሰራ ነው አስብ በቃ በመሃል እናቆማለን ስራ ስለ እስቲ ምን እንደምትል የሷን ፊድባክ ምን ትላለህ እስቲ ያ በጣም ያስደነግጣታል ብዬ አስባለሁ እስቲ ብቻ ጋይስ እየመጣው ነው ብላኛለች ብቻ እስቲ ዛሬ የሚሆነው ነገር ማየት ነው ባይዜ ጋይስ እስቲ በጣም ጓጉቻለሁ ባይዜ ግን የሷን ሁኔታ ለማየት አይ ዶንት ኖ እናንተን አላውቅም ግን በጣም ጓጉቻለሁ እስቲ እንጠብቃት እስቲ እየመጣች ነው አይ ዶንት ኖ ጋይስ ያው እንደ ተባባልነው ነው እንግዲህ እየመጣች ነው ብያለሁ እስቲ እየጠበቅናት ነው ሳትመጣ አትቀርም መሰለኝ ባይዜ እስቲ እንያት ጋይስ መጣች ማርያም መጣ ብራዘር እንደነሽ አማነሽ እንደነሽ ንግቲ እንደነሽ አማኑ ስራ ሰምደ የሰራን ነው ሽፎን ዘዘና ለነገ ሆናችሁ እንዴት እንደከመኝ የሰራን እኮ ነው ግን ያው ዝም ብለን ትንሽ ያው ገና አይደለ ሰዓቱ ምሽ ደረሰ ማነው ገና በዓል ደርሶ መጣደፍ ይፈልካ እንደዛ ባይሆንም ግን ያው ቀስ ብለን ምናምን ብንሰራ አይከፋም ብዬ ስላሰብኩ ነው እሱንም ባይዘው እንዳያስቆምኳቸው ባልም ጨማለቅ የለም በዓል ደርሶ አዳርና ምን ማደርና ብርድ እንዲጠበጥባችሁ ፈልጋችሁ ነው መጨናነቅና መጦዝ የበዓል ቀን ማንቀላፋት አምሮ ነው አይ ቀስ ብለን ስራ አውርተንበታል እንዴ ያለው ይሄን ሱቅ ከከፈትኩኝ ጀምሮ በቃ በዓል የሚባል ነገር በዓል ደረሰ እኛ ቢዚ በዓል እናከብርም ጥምቀት እናከብርም ገና እናከብርም ፋሲካ እናከብርም አውርቻቸው አውርተን ያረግነው አይደል እናንተ ለምን ማተናገሩት አውርተንበት ምናምን ነው ቀስ ብለን ብንሰራሻ ተጨናነቅን ሁላችንም እና አልገባኝም
የምሬን እኮ ነው ተጫናነቀ ምን ማለት ነው? ሲጀመር አንተ እነሱ እንደዚህ እንዲያረከው እኛ አይደለም ሁሉም በራሳቸው ፍላጎት ነው እንደዛ እንዲሉ ተደረገ። እንደዛ ነው ማለት ደከም ነው ሁላችንም ስራ ነው እኮ ያዝነው ማለት ሰርተን ነው ብር ምናመጣው በነፃነት ነው። ግን ያው በጣም ተጨናነቀን በየኮ ልጆቹ ምን አድርጋቸው ነው? ምንም አላረኳቸውም። በዚህ ምንም አላረንም። የሆነ ሽፎን ስራ ነበር እንዲያቆም ነገርኩት። በዚህ ቀስ ብሎ እንዲሰራ ማለት አልገባኝም። ማቆም ማለት አሁን በዓል ደርሷል። 15 ቀን ነው የቀረው። ሰው በዚህ ቀን ሰው ጭራሽ ይሰራል ምናምን እንደውም በደንብ እንትን እንዲል ማድረግ ነው እንጂ ጭራሽ አቆመናል ምናምን እና ሱቁን ዘጋ ፈልጋችሁ ነው? ሱቁን እንደዘጋ ሳይሆን ባይዘው እኔ በጣም ተጨናንቄያለሁ። ይሄን ሳምንት ትክክል አይደለም። እያመመኝ ነው፣ ራሴን እያመመኝ ነው ምናምን እሱም እያለኝ ነበር። በጣም ኮና ታዲያ ምን አጨናነቀኝ? ከዚህ ሁሉ ምን አጨናነቀኝ ማለት ስራ ነው እኮ ስራ እንደሆነ አውቃለሁ። ግን ስራ ደግሞ በዚህ ልክ እንደዚህ ጭንቅላቴን እያመመኝ ለምን እንደምሰራው ነው? ለየትኛው ህይወት ማለት ለየትኛው ላይፍ ነው? ለዚህ ጨናነቀኝ ከራስ ታከም፣ ከዛ እረፍት አድርግ፣ ከዛ ትሰራለህ እኮ ሳላስበው ቀርቻ አይደለም። ግን በቃ በጣም ሰሞኑን ያሉ ነገሮች ምናምን እነሱም ያለኝ አማንም ትንሽ አሞኛል ያለ ነበር። ነገቱ እንደዛ አንቺ ማሞሽ ነው ደብሮኝ አልገባኝም። ደብሮኝ ስራ መስሎኝ ያዝ ነው እንዴ ነች ናቱ ደብሮኝ ደስ ይላል። አሞኝ ባይዘይ ቱት ይቅርታ አድርግልኝና ባይዘይ እኔም እነሱም በጣም የተጨቆነ ነው። ባይዘይ አይ ዶንት ኖ ለምን እንደሆነ ግን አይገባኝም። በጣም ተጨቆነ ማሳከባ ማርያም ትንሽ እያልኩ ሳለው ነገር በቃ ትክክል አይደለም ማለት እነሱም አሁን ትላንት ወዲያ እሷ አሙኛል ያለ ነበር። ነጋትም በዛው ልክ በቃ እረፉ፣ ካመማችሁ እረፉ፣ ግን እረፍት አድርጋችሁ ታክማችሁ ስሩ። ቢኮዝ በዓል ደርሷል። አሁን ካልሰራ መቼ ልንሰራ ነው? አሃ አንቺ እስከምትመጪ ብለን ነው እንጂ ባይዘይ እኔ ይቅርታ አድርጊልኝና እነሱም ባላቀም ነው ከዚህ በኋላ ይሄን ስራ ባልሰራ ደስ ይላል። አልሰራም አልገባኝም። ስንሻው ድራማ ነው በለኝ፣ ፊልም ነው በለኝ እየሰራን ያለ ነው። እስቲ ቀና በለኝ፣ እስቲ ቀና በል። ተይ በእናትሽ ነው ምንድን ነው አልሰራም ማለት? እኔ በጣም ደክሞኛል። በቃ እኔ አልቻልኩም። ምን አባዬ ደከመ? ምን አባዬ ደከመ? መልስልኝ እንጂ ምን ደከመ? በቃ እኔ በቃ ትክክል አይደለም። እኔ በቃ እኔ በጣም እያመመኝ ነው። በእናትሽ እኔ ከዚህ በላይ ስራ መስራት አልፈልግም። አሞ ከሆነ ትታከማለህ፣ እረፍት ከፈለክ ታርፋለህ፣ መተህ ትሰራለህ። ሰው ምንድን ነው አልሰራም ስራ ማለት? ናስቲ መልስልኝ። ምንድን ነው ስራ አልሰራም ማለት? እነሱም ያወራው ነው። ምን አባል ነው ስራ ማሰራው? አትምሽን በእናትሽ። እና ምንድን ነው ታዲያ? አይደለም በቃ እኔ በጣም ተጨናንቄያለሁ። እሺ እናንተም ከሱ ጋር አብራችሁ ነው ተስማምታችሁ ነው? ባይዜ እየቀለድን ነው ብላችሁ ብትሉ ይሻላል። እየቀለድን ነው በሉኝ። የግል ውሳኔ ባይዜ ከዚህ በላይ ራሳችንን በዚህ ልክ ማጫነቅ ያጠበቅብን ይችላል። ባይዜ በጣም ደክሞናል። ባይዜ ትኩረትም እየሰጠሽ አይደለም ለኛ። ምን ላድርጋችሁ? ትሰራላችሁ አይደለ? እንሰራለን፣ በጋራ ሂሳብ እንሰራለን። ሂሳብ ላይ በድያችኋለሁ። ሂሳብ ላይ እኔ አቆያለሁ፣ አልከፍልም። አንተስ ደግሞ ምን ይሁን ነው የምትለው? አንተ ሲሆን ሰርተህ እነሱን ማሰራት እነሱን ማገዝ የሚያስፈልግ ነገር መግዛት ነው እንጂ ጭራሽ እኔ ማልሰራም ትላላችሁ ነው? ልታሳብዱኝ ነው? ስንሻ መልስልኝ። ሲጀመር እኔ ካንተ ነው የምፈልገው። መልስልኝ። ተነስኩም። ምንድን ነው የምፈልገው? ስንሻ ምንድን ነው የምፈልገው? አይደለም አንቺ ተረጅኛ ነኝ። ስራ ካልሰራ ምን ሆነ ልኖር ነው? አይደለም እና ታዲያ ሰው በዚህ ልክ ነው እንደ ሰው የሚሰራው? ሰው ተጨናንቆ እንዴት አንድ ስራ ይሰራል? አንቺ ማለት ነው። እሺ ይመቻችሁ። አይደለም አንቺ ተረጋጊ። አይ ልቀቀኝ። አይደለም መጀመሪያ ልቀቀኝ በእናትህ። እኔ ልጅ የሰው ልክ አንቺ መራት አለብሽ። እና ታዲያ አሁን ያመመኝ እኔ ነው። እሺ አሁን እኔን ያመመኝ ሶ ሄጄ አይደለም ብትሄጂም እኮ የሚከረው እቃ ገብቶ ሱቅ ተዘግቶ እቃሽን እኮ መረከብ አለብሽ። እነሱም እቃሽን ሰጥቶ ነው መሄድ ያለባቸው። ለማስራ የምሬን ነው። አስረክባችሁ ትሄዱ ማስባችሁ እንደዛ ነው። እቃውን ብትወስድ ይሻላል። ምክንያቱም መስካሪ በሌለበት እንትን ከምን እቃ ጠፋ ከሚባል እኛ ፊት እቃ ግባና ሱቁ እንትን ተብሎ ቢሆን ይሻላል። አምናችኋል። አስገቡና ቁልፍ አስቀምጣችሁልኝ ሄዱ። አይደለም አንቺ መራጋታል እና ታዲያ ለቃቀኝ አናትን ነው የምለው። ቀሪ ሂሳብ እነሱ ላለ አንቺ ምን ነው ችግር የለውም። አምናችኋል። ሶ አሁን ግን ሄድኔ የነም ትሄጁ አንቺ ቀሪ ሂሳብ አለባቸው። እሺ የኔን ችግር የለውም ግን የነሱን ሂሳብ እንትን ማለት ነው። ገለሃለሁ አይደለም አንቺ በእናትሽ ቶት በእናትሽ። ኧረ ምን ይሆንሽ? ለምን እንደዚህ የምትሆኚው? ምንድን ነው የምትፈልገው አንተ? ምንድን ነው የምትፈልገው? በቃ ዝጉና ሂዱ። አልፈልግም። እንደውም በቃ መስራት አልፈልግም። ዝጉና ሂዱ። ዘር በል። አይደለም ቶት አንቺ መራጋት አለብሽ። ቀስ በያሽ ወይሽ ተቀመጪ። መጀመሪያ ነገሮች በዚህ ልክ እኮ ሊሆኑ እኮ አይችሉም። በቃ ዝጉና ሂዱ አልኩኝ አይደለ?
ዝጉና ሂዱ በቃ አልፈልግም። እናንተ ለምን ዝም ትሏ በእናታችሁ? እኛ እነሱም እኮ በቃ ስራ ማቆም ፈልገዋለሁ እኮ ተስማሙ እኮ በቃ አቁሙ፣ ዝጉ፣ ሂዱ። የሚቀርብኝን ሰጣችኋለሁ። በቃ ሂዱ ሂዱ። እንደውም ውጡልኝ በቃ ሁላችሁ። ምንድን ነው አፍጠው? በቃ ውጡልኝ። ምንድን ነው የምታየው? እንዲህ አይደለ እንዲህ በዚያ እንደዚያ ነገር ነው መመለያየት እኮ ያለብን ነው። ምንድን ነው ቢያንስ ነገሮችን ለኛ ማስረዳት እኮ መቻል አለብሽ። ስራ ያቆምንበት እኮ የራሳችን ምክንያት አለ አይደል? ምክንያታችን ሂዱ አልኩኝ አይደል? እኔ አታሳምመኝ፣ በቃ አታሳምመኝ ማለት በቃ እኔ ምን ማለት እንዳለብኝ አላውቅም ግን በቃ እንግዲህ ውጡ ካልሽ እንግዲህ መውጣት ነው። በቃ ተነሱ እንግዲህ ምን ይደረጋል? ውጡልኝ በቃ አታሳምመኝ። በቃ እንሂድ። ነገራታ ምን ይሄ ነው እናንተ አረ እንዴ እንዲያነቀለልን የምሬን እኮ ነው። በቃ አይ ማርያም ስንቀልል ነው ተተይ ማርያም እናንተም ብሎ ፕራንክ አድራጊዎች ደግሞ ስስቅ የምሬን መስላችሁ ነው? አልፈልግም። እኔ ደግሞ እኔ ምሬን ነው ውጡልኝ። አራቱ አንቺ ደግሞ ፕራንክ አድርጋችሁ ሞታችኋል። ቀልድ አይደለም። እኔ ቆንጆ ቤብ እንደነከኝ ዘመን ማርያም ስቀል አንቺ ሰው በስራ ስቀልል ማርያም በስራ አይቀልድም ጋር ማርያም ደም ሰው በስራ ይቀልዳል። አንቺ እንጀራችን እኮ አንቺ አይደል ነገር ወጣችሁስ አንቺ ውጪ ያለውጪ ሄባክሽ ለዛ ነው አንተ አሁን እኔ ቁም ነገር ነው የማወራው። አሁን ውጡልኝ። አንቺ ደግሞ ስንቀል ነው አንቺ ያላፈልግም አሁን እኔ ውጡልኝ። ያላንቺ ማን አለን? እግዚአብሔርን በጣም ነው የምንወድሽ። እኔ እናት ማርያም ያው ፋራ መሆንን ላረጋግጥ ልወዳለሁ። እሺ አንተም ብሎ ደግሞ ፕራንክ አድርጋችሁ እንገናኝ በቀጣይ። አሳምኝ ለዛ እውነት ወድሻለሁ። ራሳችሁ እንዳረጋ ነው የምታዩት። ጋይስ ያው በሚገርም ሁኔታ ባዚ ፕራንክ አድርገናል። ቪዲዮ ተቀረጽ ነው አንተ እያገዝከው ነው። ጋይስ ባዚ በሚገርም ሁኔታ ፕራንክ አድርገናታል። ሰብስክራይብ እንዳታደርጉት። እኔን ሂዱና ሰብስክራይብ አድርጉኝ። ባይዛው እና ጋይስ ቲዩ የሚባል ቲዩብ አለኝ። የምሬን ነው ጋይስ። ያው በሚገርም ሁኔታ ባዚ ባልበዛ ቢበዛ ግን በዚህ ጋነን ነበረ። ግን ያው በዚህ አጋጣሚ ያው ኔክስት እንገናኛለን። እንግዲህ ፓርቱ ይቀጥላል። ወዳችኋለሁ ሁላችሁንም። የዩቲዩብ ቻናል ሰብስክራይብ አድርጉ። ይቀጥላል እንግዲህ የሥራ ቦታችን ነው ጋይስ። እንቀጥላለን። እንወዳችኋለን። መልካም ጊዜ ጋይስ።